ሰላም ሰላም፣ እንዴት አላችሁልኝ? እለተ ጁምአ እንዴት እያደረጋችሁ ነው? ማን ነው ግን እንደኔ በመዳም ቤት ማዳም የሚያጫውተው? አሁን ይኸው ቡና ፈላው፣ ሻማ በራው፣ ቡክር ወከርኩ። እዚህ ጋር ቡና አለኝ፣ እንዴት እንደሚያምር ማለት ነው። እዚህ ጋር ደግሞ ቁርስ አለኝ እና በቃ ስራዬ ስጨርስ ነው ደግሞ ምግብ የምበላው። ቅመሞችዬ እንዴት ናችሁ እናንተስ? እንደኔ መዳም ያጫውታችኋል? መዳም የሚያጫውተው ማን ነው ማለት ነው? አሁን ምን እንደናፈቀኝ ታውቃላችሁ? የኔ ውዶች ቅመሞችዬ ማለት ነው። በነገራችን ላይ ይሄ ቅመም የሚባል ስም በጣም ነው የሚደብረኝ እውነት ለመናገር። ስኳር እዚህ ጋር አድርጌ ነሯል፣ ቡናው ላይ ረስቸው ነው። እዚህ ጋር ያው ጀበናዬ ናት ይቺ። እውት እንግዲህ እስኪ ሲቀዳ ማለት ነው። እና የኔ ውዶች ማለት ነው የመዳም ቅመሞች የሚባለው ስም በጣም ነው የሚደብረኝ። እናንተስ አይደብራችሁም? እኔ እውነት ለመናገር በጣም ነው የሚደብረኝ። ማለት እኛ የራሳችን ቅመም፣ የቤተሰባችን ቅመም፣ ለሀገራችን ለወገናችን የምንደርስ ቅመም ነን እንጂ ማለት ነው የእነሱ ቅመም አይደለንም አይደል? እና ቅመሞች የሚባለው ስም ለራሳችን ነው። እኛ እንደ ማንኛውም ስደተኛ አውሮፓ፣ አሜሪካ የሚሰደዱት እንደኛው እንደ አረብ ሀገር ነው ሰርተው የሚበሉት። ማነው ሳይሰራ የሚበላው? ሁሉም ሰርቶ ነው ይበላው አይደል? እነሱም እኮ ለእኛ የሚሰጡን ሰርተው ነው፣ ደም ተፍተው ጠዋት በጠዋት ሄደው። ምንድነው ልዩነታችን? እነሱ የመንግስት ሰራተኛ ናቸው፣ እኛ ደግሞ የግለሰብ ሰራተኛ ነን። ይሄ ብቻ ነው አይደል? እዩ ቡኔ ኑት እንዴት እንደሚያምር እና እግዚአብሔር የቅድስት ድንግል ማርያም ልጅ ቸሩ መድኃኔዓለም እኛንም በሀገራችን ከወገናችን ከቤተሰባችን በሰላም ገብተን በራሳችን ቤት እፎይ ብለን ማዳም ጠራችኝ የለ ባባ ጠራኝ የለ የባባ ልጆች ጠሩኝ የለ እፎይ ብለን ማለት ነው። እኛም የእፎይታ እንጀራ ይስጠን መድኃኔዓለም አሜን በሉ። ዛሬ ዕለተ አርብ ነው። ደስ የሚል ቀን ይሆንላችሁ፣ መልካም ቀን ይሆንልን ለሁላችንም። የቡና እየጠጣሁ ነው። እዚህ ጋር ቁርስ አለኝ። እንጀራ እየጋገርኩ ነው። በነገራችሁ የሚበላው ጎመን ጥብስ ነው፣ ትናንትና የጠበስኩት ማለት ነው። ይጣፍጣል። እና እንደኔ ማን ነው የናፈቀው እንደዚህ ወይ ብሎ በራሱ ቤት ዘና ማለት። አሁን እኔ ስራ ጨርሼ ምናምን ነው ቡና ያፈላሁት። እንደዚች በዚች ቡና ፈላለሁ፣ እንደዚች ሻማዬን አበራለሁ። በቃ ደስ ይለኛል እንደዚህ። ያው በሰው ቤትም ቢሆንም እግዚአብሔርን እያመሰገኑ የእኛም ቤት ደግሞ በራሳችን ቤት ዘና ፈታ እንድንል ፈጣሪ ቅዱስ ፍቃዱ ይሁንልን እያልን ዛሬ መልካም ቀን መልካም ዕለተ አርብ ምርጥ ቡና ነው። ኑጠጡ የኔ ወዶች። ሰብስክራይብ አድርጉኝ፣ አበረታቱኝ። እኔ ስደተኛዋ እህታችሁ ነኝ። ባይ ባይ። ይመቻችሁ የኔ ወዶች፣ እወዳችኋለሁ።